ኦሮሚያ መጥቶ አዲስ አበባን እየወረረ ነው። አዲስ አበባ እኮ ከ27 አመት በፊት ወይም ከ30 አመት በፊት 24000 ሄክታር ካሬ ሜትር ናት። እንደው ለመረጃ ብዬ ነው። 24000 ካሬ ሜትር አለ ፕላኑ፣ መረጃ ነው ማየት ይቻላል። ዛሬ 54000 ደርሳለች። 54000 ደርሳለች። ኦሮሚያ ወደዚህ ወደ አዲስ አበባ ወሮ ነው ወደ 54000 ያደገችው። በመረጃ ስንነጋገር ጥሩ ነው። ከተማ ሲያድግ ይሰፋል። አዲስ አበባ ከተማችን ናት፣ የሁላችንም የሀገራችን ከተማ ናት። በምታርግበት ሰዓት በህጋዊ መንገድ ነው ማደግ ያለባት ነው፣ መስፋት አለባት። ስትሰፋ በህጋዊ መንገድ ነው መስፋት ያለባት። ህዝቡን አካታች የሚሉት ፈረንጆቹ አካታች እድገት የሚሉት ኢንክሉሲቭ ዲቨሎፕመንት የሚሉት ያንን መርህ መከተል አለብን። ከተማ መጣልኝ እንጂ መጣብኝ መቆም አለበት ብለን ነው እየሰራን ያለነው። ህዝቡን ማስተሳሰር አለብን። ህዝቡን ሰላሙን በጋራ መጠበቅ፣ እድገቱን በጋራ መቋደስ፣ አብሮ ማደግ፣ አንዱ ለሌላው በድንበር እየተከፋፈለ የሚታይ ሳይሆን የኛ ብሎ የሚታይበት ያንን ማስረጽ ነው ለኛ ለኢትዮጵያውያን በጣም የሚጠቅመን። በዛ መሰረት ደግሞ የጀመርናቸው ስራዎች አሉ፣ እየሰራን ያለነው ማለት ነው። እጅግ አድርጌ አመሰግናለሁ።